ለመሆኑ በሚሊዮን የሚቆጠር ብር አውጥተው ሰነዶች ማረጋገጫ ሄደው ተፈራርሙ የቤታቸውን ቁልፍ በእጃቸው ካስገቡ በኋላ አልጋቸው ላይ ተኝተው በጸጸትና በጭንቀት የሚያለቅሱ ሰዎች እንዳሉ ያውቃሉ? እንዴት ሊሆን ይችላል? ህልሙን አሳክቶ የቤት ባለቤት ሆኖ እንዴት ሊያለቅስ ይችላል ልትሉ ትችሉ ይሆናል። እውነታው ግን ይህ የገዢዎች ቁጭት የሚባል ከባድ የስነልቦና ጦርነት አለ። ዛሬ በኢትዮጵያ ሚዲያ ማንም ሰው ነግሯቸው የማያውቀውን በሚሊዮን የሚቆጠር ብር አፍሰው ቤት ከገዙ በኋላ እጅግ ብዙ ሰዎችን እያመመ ያለው የቁጭት በሽታና መፍትሄውን አብረን እንመለከታለን። ያላችሁት ኤርሚዝ ኢትዮጵያ ላይ ነው። አብራችሁ እንድትወዳጁ ሰብስክራይብ አድርጉ። ወደ ቀጥታ ወደ መረጃው እናልፋለን። ኤርሚዝ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። ይህ በሽታ እንዲህ ነው የሚጀምረው። ቤታቸውን ገዝተው ቁልፍ ተረክበው ቤት ውስጥ ገብተው ብቻቸውን ሲሆኑ ያጫጫታ አለፍ ሲል ጸጥ የማለ ሰዓት ላይ ዋው ይሄን ግን 35 ሚሊዮን ብር መግዛት ነበረብኝ። ያኛውን ቤት 30 ሚሊዮን ብር ብገዛው አይሻልም ነበር? ጸጸት ቀስ ያለ የሆነ የተበላሁት ነገር ነው። ደላሎች በልተውኝ ይሆን? የሆነ የሚያንቀጠቅጣቸው ስሜት ደግሞ የሚያስደነግጥ አይነት ስሜት ግን ምን እንደሚያስደነግጣቸው ቤት ገዝተው ቤት ካላቸው በኋላ ራሱ ዩቲዩብ እና ቲክቶክ ሊስቲንግ ማየታቸውን ይቀጥላሉ። ማወዳደር፣ ማነጻጸር ነው። ዋው ይሄ መብራት ቆንጆ ነው፣ ይሄ ኪችን የሚስብ ኪችን ነው፣ ከኔ ይሻላል። ራሳቸውን የንጽጽር ገሃነም ውስጥ ይከቱታል። ጸጸቱ ስነልቦናን ይጎዳል። ሁለተኛው የባዶነት ስሜት። ስንት ዘመን ለፍተው ጥረው ግረው ይህን የመሰለ ቤት ገዝተው ከገቡ በኋላ የአካውንታቸው ውስጥ በሚሊዮን የሚቆጠር ያ ብር ወደ ዜሮ ይጠጋል። እጃቸው ላይ ግንብና ጡብ አለ። አይምሯቸው ግራይ ህይወቴን ሙሉ የለፋሁለት የህይወት ግብ ይሄን ከዚህ በኋላ ምን ላደርግ? የባዶነት የድብርት አይነት ስሜት ውስጥ ይገባል። ሰዎች ይህን ስሜት ስለሚፈሩ ለሰዎች አይናገሩ፣ ብቻቸውን ያብሰለስሉታል። ታዲያ እነዚህን የውስጥ ጦርነቶች እንዴት እናሸንፍ? 3 መሰረታዊ ነገር እነግራቸዋለሁ። አንደኛው ማህደሩን መዝጋት ነው። ቤት ተፈራርማችሁ ገዝታችኋል፣ የእናንተ ነው። ማስተዋወቂያ ማየት፣ ቤት ማነጻጸር፣ ይሄ ቤት ያምራል፣ ያ ቤት ቆንጆ ነው እያላችሁ ዩቲዩብ ላይ ቲክቶክ ላይ ሊስት ማየት 100% ማቆም። አሁን የእናንተ የመግዛት ዘመን አልቆ አሁን የደስታ ዘመን ለእናንተ ወደ ደስታ ዘመናችሁ ነው መፍሰስ። ሁለተኛ የውሳኔህን ዋጋ ማክበር ነው። በዚህ ምድር ላይ 100% ምርጥ የሚባል ቤት የለም። እያንዳንዱ ቤት የራሱ ጉድለት። በዛ ወቅት በነበራችሁ ዕውቀት በነበራችሁ ኢኮኖሚ ምርጡን ውሳኔ እንደወሰናችሁ ራሳችሁን ንገሩት። ሶስተኛው ግንቡን ወደ ቤትነት ቀይሩት። ቤት ማለት ኮንክሪት፣ ሲሚንቶ፣ ቀለም ማለት አይደለም። ቤት ማለት በዛ ውስጥ ያለ ቤተሰብ፣ የምትፈጥሩት ትዝታ፣ ፍቅር፣ ትውልድ ማለት ነው። ትኩረታችሁን ከእቃ ላይ አንስታችሁ ወደ ሰው ላይ አድርጉት። የአመታት ላባችሁ ፍሬ አፍርቶ ቤት ለመግዛት በቅታችሁ ጭንቀትና ጸጸት የሚመጣውን በረከታችሁን እንዳይነጥቃችሁ ተጠንቀቁ። የለፋችሁበት ቤት እግዚአብሔር የሰጣችሁ መጠለያ እንጂ የጭንቀታችሁ መጀመሪያ አይደለም። ይህ ቪዲዮ በቅርቡ ቤት ገዝተው ለሚጨነቁ፣ ወደፊት ቤት ለሚገዙ ትልቅ መረጋጋት እንደሚሆን ተስፋ አደርጋለሁ። ሀሳብ ካላችሁ በኮሜንት ላይ ያስቀምጡልን። ኤርሚዝ ኢትዮጵያ ላይ ነው የነበራችሁ።